ቢዚ ወር እንደመሆኑ መጠን በልጆች በስራችን ወይም ቤት ውስጥ በምንሰራው ስራ እንደኔ ያለ ደግሞ ከሆነ ዲጂታል ቢዝነስ እንደሚሰራ ሰው የጠቀሙኝ ነገሮች ላካፍላችሁ። አንደኛው የ2 ደቂቃ ሩል የሚባል ነገር አለ። በ2 ደቂቃ ውስጥ አንድ ነገር ማድረግ ከፈለግን ወዲያውኑ ከቻ አድርገን መደወልም ካለብን መስራትም ካለብን ያንን ነገር ቶሎ ማድረግ። ይሄ ነገር ጊዜያችንን ይቆጥብልናል። እኛም ደግሞ እንዴት ነው አላደረግንም ብለን ገልቲነት አይሰማንምና የ2 ደቂቃ ሩል በጣም ይጠቅማል። እንደውም መጀመሪያ መሆን ያለበት የምለው ዊክሊ ፕላነር ነው። ዊክሊ ፕላነር በጣም አድርጎ ይጠቅመናል። በተለይ ስራ ለምንሰራ ሰዎች፣ ቤት ውስጥ ለምንሰራ ሰዎች፣ ልጆቻችን ለምናስተምር ሰዎች ዊክሊ ፕላነር በጣም ይጠቅመናል። አንድ ጊዜ ለ10-15 ደቂቃ ላይ ዊክንድ ላይ ጊዜ ሰጥተን የምንሰራቸውን ነገሮች በየቀኑ ምንድነው የምናደርገው ብለን መጻፍ። ከዛም በኋላ ያንን ሰርታችሁ ማታ ላይ ቴክስት ታደርጉት ልነግራችሁ አልችልም የሚሰጣችሁ ደስታና ይሄም በጣም ጊዜያችንን ይቆጥብልናል። እኛም ደግሞ ፕሮዳክቲቭ እንድንሆን ያደርገናል። ሌላ ደግሞ በሶስተኛ ደረጃ ላይ ደግሞ እኔን በጣም የጠቀመኝ ነገር ኢነርጂ ሲኖረን አንዳንዴ ድክም ይለናል። ካየሩም ከስራ ቦታም ከልጆቻችንም አንዳንዴ ነው ማድረግ ፈልገን ማድረግ ማንችልበት ወቅት አለ። ያን ጊዜ ማረፍ ከፈለግን እረፍት ወስደን ግን ፓወር በሚኖረን ሰዓት ኃይል በሚኖርበት ሰዓት ሰርተን ራሱ አንዳንዴ የማይደክመን ሰዓት አለና በዛን ሰዓት የምናደርጋቸውን ነገሮች በደንብ ብናደርግ ማለት ጊዜ ያንን ሴቭ አድርገ ነው ለበኋላ ለስራችን እያቃለለልን ይሄዳልና እነዚህን ቴፖች ተጠቀሙበት እላለሁኝ። በዚህ ላይ ደግሞ አንዳንድ እንደኔ ደግሞ ኢሜል ማሴጅ ምናምን መመለስ ያለባችሁ ከሆነ ደግሞ ቁጭ ብላችሁ የተወሰነ ሰዓት ሰርታችሁ ኢሜሎቻችሁን ማሴጃቻችሁን ብትመልሱ ያም ደግሞ ጊዜያችንን በጣም ያቃልላል እላለሁ። ከጠቀማችሁ መልካም ቀን።